We are continuing with our coverage of the breaking news from Australia, a fatal shooting which has killed 11 people and which police say targeted the Jewish community. You see the man in white there running up and tackling that suspected gunman. There is a struggle, and you can see he appears. ውድ የዘገረም ቤተሰቦች ዛሬ የምናወራው ዓለምን በድንጋጤ ስለሰበረና ሰላማዊዋን አውስትራሊያ ወደ ጦርነት ቀጠና ስለቀየረ አንድ ዘግናኝ ክስተት ነው። ቦንዳይ ቢች በነጭ አሸዋው በሰማያዊ ውሃው እና በቱሪስቶች ሳቅ የሚታወቀው የሲድኒ ቅነት በአንድ ጀንበር በታሪክ ታይቶ ወደማይታወቅ የደም አውድማነት ተቀይሯል። ይህ ታሪክ የጥይት ድምፅ ብቻም አይደለም። ይህ ታሪክ የክህደት የጥላቻና በጨለማ ውስጥ የበራ የሰው ልጅ ጀግንነትም ታሪክ ጭምር እንጂ። You see the man in white there running up and tackling that suspected gunman. There is a struggle, and you can see ነገሩ የጀመረው እንደማንኛውም የደስታ እሁድ ምሽት ነበረ። ፀሐይ ልትጠልቅ ስትል የቦንዳይ ሰማይ በወርቃማ ቀለማት አሸብርቆ ነበር። በአቅራቢያው በሚገኝ ፓርክ ውስጥ ኑሯቸውን በአውስትራሊያ ያደረጉ የአይሁድ ማህበረሰብ የሃኑካ ወይንም የብርሃን በዓል ተብሎ የሚታወቀውን በዓላቸውን ለማክበር በደስታ ተሰብስበው ነበር። ሻማዎች ሲበሩ፣ ቤተሰቦች ሲስቁ፣ ሕፃናት ሲቦርቁ፣ እንዲሁም የባህር ዳርቻው በሰላም ሲሞላ ማንም ሰው ከደቂቃዎች በኋላ ያ የባህር ዳርቻ ወደ ገሃነም እንደሚቀየር አልገመተም ነበር። ድንገት ያ የሰላም ዜማ በሞት ጩኸት ተቋረጠ። ከላይ ካለው ድልድይ ላይ ሁለት ጨካኝ ነፍሰ ገዳዮች በንጹሃን ላይ የጥይት ናዳ አወረዱ። ይህ ተራ ተኩስ አልነበረም። ይህ በንጹሃን ላይ የተከፈተ ጦርነት ነበረ። መጀመሪያ ላይ ሰዎች ርችት ነው ብለው በማሰብ አልሸሹም ነበር። ነገር ግን ከሰከንዶች በኋላ በዙሪያቸው የሚወርቁትን ሰዎች ሲያዩ የቦንዳይ አሸዋ በንጹሃን ደም ሲረሰርስ እውነታው ገባቸው። አሁን በተገኘው አሳዛኝ መረጃ 15 ንጹሃን ሰዎች አንዲት የ10 ዓመት ሕፃንና የ40 ዓመት ወጣት የሃይማኖት አባትን ጨምሮ ደማቸው በአሸዋ ላይ ፈሶ ወደማይቀርለት ሄደዋል። ከ40 በላይ ሰዎች ደግሞ በሆስፒታል በሞትና በሕይወት መካከል ይገኛሉ። ነገር ግን ከዚህ ሁሉ ጥፋት በስተጀርባ ያሉት እነማን ናቸው? በጨለማው መሃል የራሱን ሕይወት አደጋ ላይ ጥሎ ገዳዩን የታገለው ያ ጀግና ማን ነው? ዛሬ የአውስትራሊያን ሰማይ ያጨለመውን ይህን አሳዛኝ ታሪክ ከስር መሰረቱ በዝርዝር እንመለከታለን። ጊዜው እሁድ ምሽት ነበረ። ቦንዳይ ቢች በበጋው ወቅት ምክንያት በሰዎች ተጨናንቃለች። ከፓርኩ በላይ ባለው ትንሽ ድልድይ ላይ ሁለት ሰዎች ቆመው ወደ ታች ይመለከቱ ነበር። አንደኛው ነጭ ሱሪ፣ ሌላኛው ጥቁር ሱሪ ለብሰዋል። ያለምንም ማመንታት እናም ያለምንም ማስጠንቀቂያ ረጅም የጦር መሳሪያዎቻቸውን ወደ ተሰበሰበው ሕዝብ አነጣጠሩ። ልክ እንደ ቪዲዮ ጌም ከላይ ሆነው ንጹሃን ዜጎችን ለማዳን ተዘጋጅተው ነበር። ጥይቱ መዝነብ ሲጀምር ትርምሱ ተጀመረ። እናቶች ልጆቻቸውን ለመሸፈን በላያቸው ላይ ሲወድቁ፣ አባቶች ቤተሰቦቻቸውን ለማዳን ሲሯሯጡ፣ የባህር ዳርቻው ደስታ ድምፅ በለቅሶና በዋይታ ድምፅ ተዋጠ። አንድ የዓይን እማኝ በድንጋጤ ሲናገር መጀመሪያ ድምፁን ስሰማ የሃኑካ ርችት መስሎኝ ነበር። ነገር ግን አንዲት አያትና አንድ አዛውንት ሰው በዓይኔ ፊት ሲወድቁ አየሁ። ሰዎች በደም ተጨማልቀው ነበር። የደስታ በዓል በሰከንዶች ውስጥ ወደ ቀብር ስነ ስርዓት ተቀየረ ብሏል። ፖሊስ ወደ ስፍራው ሲደርስ አካባቢው የጦርነት ቀጠና መስሎ ነበር። አምቡላንሶች ቁስለኞችን ለማንሳት ይሯሯጣሉ። ፖሊሶች አካባቢውን ለመክበብ ይሞክራሉ። ነገር ግን አደጋው በጥይት ብቻም አልቆመም። ነፍሰ ገዳዮች አካባቢውን በቦምብ ለማጥመድ ሞክረው እንደነበረም ሲታወቅ ድንጋጤው እጥፍ ሆነ። ፖሊስ ቦምቦችን ባያገኝ ኖሮ የሟቾች ቁጥር ከዚህም በላይ ይሆን ነበር። ፖሊስና መርማሪዎች ለሰዓታት ባደረጉት ፍልሚያ አንደኛው ተኳሽ በቦታው ሲገደል፣ ሁለተኛው ደግሞ በከባድ ሁኔታ ቆስሎ በቁጥጥር ስር ውሏል። ዓለምን ያስደነገጠው ግን የእነዚህ ገዳዮች ማንነት ነበር። እነዚህ አሸባሪዎች የውጭ ጠላቶች አልነበሩም። አባትና ልጅ ነበሩ። የ50 ዓመት አባትና የ24 ዓመት ልጅ ናቪዲ ቫራም በቤተሰብ ደረጃ ተደራጅተው ይህን እልቂት ፈጽመዋል። ይህ መረጃ የአውስትራሊያን ሕዝብ አስደንግጧል። አንድ አባት እንዴት ልጁን ወደዚህ አይነት የጥፋት መንገድ ይመራዋል?
እንዴትስ ነው አንድ ልጅ ከአባቱ ጋር ሆኖ ንጹሃንን ለመግደል የሚስማማው? ምርመራው እንደሚያሳየው አባቱ ለዓመታት የተመዘገበ የጦር መሳሪያ ፈቃድ የነበረው ሲሆን በህጋዊ መንገድ የገዛቸውን 6 የጦር መሳሪያዎችን ተጠቅሞ ነው ይህን ጥቃት ያቀነባበረው። ይህም የአውስትራሊያን የጦር መሳሪያ ቁጥጥር ህግ ወይንም ገን ሎውስ ጥያቄ ውስጥ ከተዋል። ከዚህ በፊት ምንም አይነት የወንጀል ሪከርድ የሌለባቸው ሰዎች እንዴት በድንገት ወደ ጭራቅነት ተቀየሩ? ይህ ክስተት አውስትራሊያ ከ30 ዓመታት በፊት በፖርት አርተር ከተከሰተውና 35 ሰዎችን ከቀጠፈው አደጋ ወዲህ የከፋው የጅምላ ጭፍጨፋ ሆኖ ተመዝግቧል። ያ የቤተሰብ ሽብር ወይንም ፋሚሊ ቴረር የሚለው ጽንሰ ሐሳብ ለፖሊስም ሆነ ለህብረተሰቡ አዲስና አስፈሪ ክስተት ሆኗል። በዚህ ሁሉ ጭካኔ ደምና ሞት መሃል ግን የሰው ልጅ ተስፋ እንዳልጠፋ የሚያሳይ አንድ አስደናቂና ልብን የሚነካ ታሪክ ተፈጠረ። ተኳሾቹ ህዝቡን እየጨፈጨፉ ሳለ ሁሉም ሰው ሕይወቱን ለማዳን ሲሸሽ፣ አንድ ሰው ግን ወደ ተኩሱ አቅጣጫ ሮጠ። ስሙ አህመድ አል አህመድ ይባላል። እርሱ በዚያ አካባቢ የነበረ ተራ መንገደኛ ብቻ ነበር። ነገር ግን ያየው ግፍ ዝም ብሎ እንዲያልፍም አልፈቀደለትም። ይህ ጀግና አንደኛው ተኳሽ ጥይት እየሞላ ባለበት ቅጽበት የራሱን ሕይወት አደጋ ላይ ጥሎ ከኋላው በድፍረት ዘሎ ያዘው። መሬት ላይ በመፈጠም መሳሪያውን ከእጁ ነጥቆ ወረወረው። ይህ ድርጊት ተኳሹን ለአፍታ ባያዘናጋው ኖሮ ምናልባት ሟቾች ቁጥር እጥፍ ይሆን ነበረ። አህመድ ሙስሊም ነው። ጥቃት የተፈጸመባቸው ደግሞ አይሁዶች ናቸው። በዓለም ላይ እነዚህ ሁለት እምነቶች እርስ በርስ ሲጋጩ ማየት በተለመደበት ዘመን አህመድ ግን ከምንም በላይ ሰው መሆን ይቀድማል የሚለውን ታላቅ እውነትን በተግባር አሳይቷል። የሃይማኖት ልዩነት ሳያግደው የራሱን ሕይወት አደጋ ላይ ጥሎ የሌሎችን ሕይወት ታደገ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሳይቀሩ ይህን ጀግና ሙስሊም አደንቃለሁ፣ እርሱ ባይኖር ኖሮ እልቂቱ የከፋ ይሆን ነበረ ሲሉ በአደባባይ መስክረውለታል። አህመድ በዚያ ምሽት ያደረገው ነገር ሽብርተኝነት ሃይማኖት እንደሌለው፣ ጀግንነትም ወሰን እንደሌለው እናም የሰው ልጅ ፍቅር ከጥላቻ እንደሚበረታ ለዓለም ያሳየ ታላቅ ትምህርት ነበረ። ከአደጋው በኋላ ሐዘኑ በፍጥነት ወደ ፖለቲካዊ ቁጣ ተቀይሯል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ ይህንን ድርጊት የአይሁድ ማህበረሰብን ያነጣጠረ የጸረ ሴማዊነት የሽብር ጥቃት ሲሉ አውግዘውታል። ጸረ ሴማዊ ስል ጸረ ሰማያዊነት ደግሞ ምንድን ነው ትሉኝ ይሆናል። ጸረ ሴማዊነት ወይንም አንቲሴሚቲዝም ማለት በአይሁዶች ላይ የሚፈጸም ጥላቻ፣ አድሎ ወይንም ስደት ሲሆን ከጥንት ጀምሮ እስከ ዘመናዊው ዓለም ድረስ በተለያዩ መልክ ሲገለጽ ቆይቷል። የጥላቻ የአይሁድ ግለሰቦችን፣ የአይሁድ ማህበረሰቦችን እናም የእስራኤልን ሀገር የህልውና መብት በመቃወም ይገለጻል። ጸረ ሴማዊነት የጥንት ዘመን የሃይማኖት ስም ማጥፋትን፣ ለምሳሌ ለአይሁዶች የክርስቶስ ገዳዮች ናቸው በሚለው ታሪካዊ ክስ፣ የመካከለኛው ዘመን ኢኮኖሚያዊ ስደቶችን ማለትም በአራጣ ወለድ ሰበብ መገደልን፣ የ19ኛው ክፍለ ዘመን ዘረኝነትን ማለትም አይሁዶች አነስተኛ ዘር ናቸው የሚለውን ክስ እናም የ20ኛው ክፍለ ዘመን አሰቃቂውን እልቂት ወይንም ሆሎኮስትን ያካትታል። በዘመናችን ደግሞ ጸረ ሴማዊነት ብዙ ጊዜ የሚንጸባረቀው የአይሁድ እምነት ተቋማትን በማጥቃት የአይሁድ መቃብሮችን በመበላሸት በኢንተርኔትና በማህበራዊ ሚዲያ ላይ የጥላቻ ንግግሮችን በማስፋፋት ወይንም ደግሞ እስራኤልን በብቸኝነት በመውቀስና የእስራኤልን የህልውና መብት በመንፈግ ነው። የዓለም አቀፍ የሆሎኮስት መታሰቢያ ጥምረት ወይንም IHRA ጸረ ሴማዊነት በአይሁዶች ላይ የሚሰነዘር የቃላት ወይንም የአካል ጥቃት እንዲሁም የአይሁድ ንብረቶች ላይ የሚደርስ ጉዳት በማለት በሰፊው ገልጸዋል። ይህ አደገኛ አመለካከት በዓለም ዙሪያ ባሉ ማህበረሰቦች ዘንድ አሁንም ድረስ ስር የሰደደ ችግር መሆኑን ያሳያል። በዓለም ዙሪያ የሚገኙ አይሁዶች በሃይማኖታዊ በዓላቸው ቀን ይህ መፈጸሙ ከፍተኛ ስጋት ውስጥ ጥሏቸዋል። በለንደንና በሌሎች የአውሮፓ ከተሞች የሚደረጉ የሃኑካ በዓላት በፖሊስ ጥበቃ ስር እንዲሆኑ ተደርገዋል። በተለይ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለአውስትራሊያ መንግስት የላኩት መልእክት ጠንካራና ወቀሳ የተቀላቀለበት ነበረ። ታሪክ ድክመትንና መመንታትን ይቅር አይልም። አውስትራሊያ ጸረ ሴማዊነትን በቸልታ በመመልከቷና ለጥላቻ ንግግሮች ቦታ በመስጠቷ ይህ አደጋ መጣ ሲሉ መንግስትን ተችተዋል። ይህም በአውስትራሊያ መንግስት ላይ ከፍተኛ ዲፕሎማሲያዊና ፖለቲካዊ ጫና ፈጥሯል። የጦር መሳሪያ ህግ ክርክርንም እንደገና ገርሽቷል። ምንም እንኳን አውስትራሊያ በዓለም ላይ እጅግ ጠንካራ የጦር መሳሪያ ህግ ቢኖራትም ህጋዊ ፈቃድ ያለው ሰው እንዴት እንዲህ አይነት እልቂት ሊፈጽም ቻለ የሚለው ጥያቄ መንግስትን አጣብቂኝ ውስጥ ከቶታል።
አገሪቱ አሁን ህጎቿን እንደገና ለመገምገምና የጥላቻ ንግግሮችን ለመቆጣጠር አዳዲስና ጠንካራ እርምጃዎችንም ለመውሰድ የተዘጋጀች ነው። ውድ ተመልካቾቻችን ቦንዳይ ቢች ዛሬም በደም ታጥባለች። የሃኑካ ሻማዎች በጠመንጃ ጢስ ተሸፍነዋል። ነገር ግን የዚህ ታሪክ መጨረሻ የሞትና የጨለማ ብቻም አይደለም። የአህመድ አልአህመድ ጀግንነት፣ የአውስትራሊያውያንን እርስ በርስ መተሳሰብ፣ አበባ በማስቀመጥ የሚያሳዩት ፍቅርናም የዓለም ህዝብ ድጋፍ ጨለማን በብርሃን ማሸነፍ እንደሚቻል ያሳየናል። ሟቾቹን በክብር እያሰብን በተለይም ልጆቹንና አባቶችን ላጡ ቤተሰቦች መጽናናትን እንመኛለን። ይህ አደጋ ጥላቻ የትም እንደማያደርስ እናም በመጨረሻ ፍቅርና አንድነት ብቻም ዓለምን እንደሚያድን መራራ ትምህርትን ሰጥቶናል። በዓል ሲከበር ደስታ እንጂ ለቅሶ አይገባም ነበር። ነገር ግን የሰው ልጅ ክፋት ይህንን ያደርገዋል። አሁን የኛ ተራ ነው ክፋትን በመልካምነት ማሸነፍ። እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ አድርገን እያመሰገንን ይህን ቪዲዮ ከወደዳችሁት እንዲሁም መረጃ ሰጪ ነው ብላችሁ ካሰባችሁ ለሌሎችም እንዲደርስ ያግዘን ዘንድ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።